ራስን የምታስከብርበት 10 መንገዶች አድምጠኝ። በተለይ 10ኛው በጣም አስፈላጊና ኢምፖርታንት ነው። በሰዎች በደንብ እንድትከበር የምትፈልግ ከሆነ እነዚህ ነገሮች አዳምጠኝ። አንደኛው የማይፈልግህን አትፈልግ። የማይፈልግህን ሰው መፈለግን አቁም። ሁለተኛው አትለምን። ለፍቅር ሊሆን ይችላል፣ ለጓደኝነት በፍጹም እንዳትለምን። ሶስተኛው አላስፈላጊ ነገር አትናገር። አራተኛው ሰዎች ሲንቁ፣ ሰዎች ክብርን ሊነኩ ከሞከሩ ወዲያውኑ እነዛን ሰዎች ከህይወት አስወግዳቸው፣ ከህይወት ከት አርገ አስወጣቸው። አምስተኛው ብርህን ያላወጣበትን ነገር፣ ያልገዛውን ነገር፣ የሌላን ሰው ምግብ አትመገብ። አንተ ገንዘብ ያላወጣበትን፣ ብር ያላወጣበትን ምግብ አትመገብ። ክብርህንና ማንነትን ዝቅ ያረገዋል፣ ያረክሰዋል። ስድስተኛው ራስህን ለራስህ ብቻ ብለህ ደስተኛ አድርገው። ሰባተኛው ሰዎች በሌሉበት ሰዎችን በፍጹም እንዳታማ። ልብ ካለ ፊት ለፊታቸው አውራ። እነሱ በሌሉበት ሰዎችን ማማት አንድ የፍርሃት ምልክት ነው። ስምንተኛው ከማውራት በፊት አስብ። ዘጠነኛው ለራስህ ብቻ ብለህ ቆንጆውን ሌላውን ሰው ለማማረክ ብለህ ራስህን እንዳትቀይረው። አስረኛውና ዋነኛው ለሰዎች ጥሩ ነገር አድርግ። በተለይ ካንተ እርዳታ የሚያስፈልጋቸው ሰዎች። እነዚህን ከላይ ነገርኩህን ነገሮች ካከበርክ ከተከበርክ እመነኝ በሰዎች የመከበር እድልን ተጨምረዋለህ፣ ታስፋፋዋለህ። ስለዚህ ከላይ በነገርኩህ ሐሳብ ውስጥ ከተስማማ ኮሜንት ላይ ሐሳብን አስቀምጥልኝ።